ሰላም እንድናችሁ የዩቲዩብ ተከታታዮች ዛሬ ይዤላችሁ የመጣሁት የመንግስት የደሞዝ ጭማሪ መደረጉ ይታወቃል። ይሄም ምን ያህል የደሞዝ ጭማሪ እንደተደረገላችሁ ወይም ደግሞ ምን ያህል የገንዘብ ጭማሪ እንደተደረገላችሁና የተጣራ ገንዘብ እጃችሁ ላይ ምን ያህል እንደሚያገኝ የሚገልጽ ዝርዝርና ከዚህም በተጨማሪ ደግሞ በአዲሱ የደሞዝ ስኬል መሰረት የደሞዝ ጭማሪን የማያገኙት እነማን ናቸው፣ የደሞዝ ጭማሪ የማያገኙት ሳሉ የሚለው ሙሉ ዝርዝር ስላቀረብኩላችሁ እስከ መጨረሻው ተከታተሉኝ። ቻናሌን ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ መጀመሪያው መረጃ ስመጣ በአዲሱ የመንግስት የደሞዝ ጭማሪ መሰረት ከመስከረም ወር ጀምሮ ይጨመራል የተባለው ደሞዝ ማለት ነው። በአነስተኛ ደሞዝ የነበረው 4760 ብር ሲሆን በአዲሱ የስኬል ጭማሪ መሰረት ደሞዛቸው 6000 ብር ይሆናል ማለት ነው። ስለዚህ በተጣራ ገንዘብ የሚያገኙት 4880 ብር ይሆናል ማለት ነው። ከዚህ በፊት ነባር ደሞዝ የነበረው 21491 ከፍተኛ ጣሪያ ሲሆን በአሁኑ በአዲሱ ጣሪያ የሚሆነው ደግሞ 39000 ብር ይሆናል ማለት ነው። ስለዚህ እነዚህም የተጣራ ገንዘባቸው ወይም ደግሞ የጡረታ የግብር እንዲሁም ሌላ ተጨማሪ ተቀናሾች ተቀንሰው የሚያገኘው 24670 ብር ይሆናል ማለት ነው። በዚህም ተጨማሪ ግን ከተጠቀሰው ውጪ የሚቀነስባችሁ አላግባብ ቅነሳ ካለ ወይም ደግሞ ከደሞዛቸው ላይ የሚቀናነስ ነገር ካለ በአዲሱ አዋጅ መሰረት መክሰስና መጠየቅ እንደሚችሉ በዚህ መሰረት ማስታወስ ወዳለሁ። በቀጣዩ ደግሞ የደሞዝ ጭማሪ የሚደረግላችሁ ሰዎች ከዚህ በፊት የደሞዝ ማሻሻያ ባለበት እንደሚቀጥል ተገልጿል። ይህም ማለት ነው በየወሩ ወይም በየአመቱ የደሞዝ ጭማሪ ከዚህ በፊት የሚደረግ ከሆነ በአዲሱ ስኬል መሰረት የደሞዝ ቢጨመርላችሁም ያ ከዚህ በፊት የነበረው የደሞዝ ጭማሪ ባለበት እንደሚቀጥልና በነበረው የሚቀጥል መሆኑ ተገልጿል። ከዚህ በተጨማሪ አንድ አመት ያልሞላችሁ ሰራተኞች የዚህ አዲሱ ስኬል ተጠቃሚ እንደሚሆኑም ተገልጿል። ስለዚህ አንድ አመት ባይሞላችሁም ወይም ደግሞ ቋሚ ሰራተኛ ተብላችሁ ባትጠቀሱም በአዲሱ ስኬል ደሞዝ ጭማሪ ስኬል መሰረት ተጠቃሚ እንደምትሆኑ ተገልጿል። በተጨማሪም በጥቅምት ወር ከ2017 ዓ.ም ተሻሽሎ በስራ ላይ በዋለው ወይም በአግባብ ባለው አዋጅ በተፈቀደ የደሞዝ ስኬል ጣሪያ ላይ የደረሰ አዲሱ የደሞዝ ስኬል ጣሪያ የሚነሳበት ሰራተኛ በተደመበት የስራ መደብ አዲሱን የደሞዝ ስኬል ጣሪያ ሳያልፍ ማሻሻያውን እንዲያገኝ ይደነግጋል። ስለዚህ ይሄን ይመስላል የዘንድሮ የደሞዝ ጭማሪ በመስከረም ወር ላይ ላይኖርም ይችላል ተብሎ ተገልጿል። ያልኖረው ለምንድነው? የበጀት እጥረት ወይም ደግሞ የገንዘብ እጥረት ስላጋጠመ በቀጣይ ወይም በጥቅምት ወር ላይ የመስከረም ወር ጭማሪው አንድ ላይ ተደርጎ እንደሚከፈላችሁ ተገልጿል። መንግስት በዚህ የገለጸበት ምክንያት የገንዘብ እጥረት አጋጥሞኝ ይሄን ያረኩበት ገንዘብ ኖሮኝ ሳይሆን ሰራተኛው የኑሮ ውድነት በጣም የጎዳው ስለሆነ ይሄንን ለማካካስ ነው እንጂ የገንዘብ በጀት የለኝም ብሏል። ስለዚህ ምናልባት በዚህ ወር ደሞዝ ጭማሪ ባይሰጣችሁ ብዙ ግር እንዳትሰኙ፣ በቀጣይ ወር አንድ ላይ ተጨምሮ የሚሰጣችሁ ይሆናል ማለት ነው። ስለዚህ ስላዳመጣችሁኝ አመሰግናለሁ። ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ። ቻው።